አንዲት መስኪን እናት መርዝ ገዝታችሁ ስጡኝ ልጆቼን ልግደልበት እኔም ጠጥቼው ልሙት። ይህንን ያለችው እዚሁ ኢትዮጵያ ውስጥ እኛ ባለንበት ሀገር ነው። ይህ ቪዲዮ እስከ መጨረሻው ተከታተሉኝ። በቻላችሁት አቅም ሁሉ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንዲህ ባረጋችሁ ቁጥር በርካታ ሰዎች የእናንተ እርዳታ ይደርሳቸዋል ማለት ነው። ይሄ የተፈጠረው በዚሁ በኢትዮጵያ ውስጥ ነው። ምክንያቱ ደግሞ ልጆቼ በረሃብ እያዩዋቸው ፊት ለፊት ከሚሞቱብኝ እንዲህ አድርጌ ብገላገል ይሻላል ብላ ነው። ያ ማለት እኛ ባለንበት እዚችው ኢትዮጵያ ውስጥ ነው። እኛ አጊጠን አማርጠን ወይም ደግሞ አሸብርቀን እየኖርን ላይሆን ይችላል። ነገር ግን ከነሱ የተሻለ ቦታ ላይ እንዳለን እርግጠኞች ነን። የምንበላውን አላጣንም፣ መጠለያችንም ከነሱ የተሻለ ነው። የነሱን መጠለያና ማረፊያቸውን ደግሞ ተመልከቱ። ወላሂ ነጋችን የማናችንም ነገ እኛ አናቀውም። አሁን ካለን ላይ በትንሹ ካላካፈልን ወላሂ አላህ ይጠይቀናል። የምነግራችሁ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው በደብረ ብርሃን ስለሚገኙት ከ50 ሺህ በላይ ወገኖቻችን ነው። እነዚህ ኢትዮጵያውያን ወገኖቻችን የሁላችንም እገዛ ያስፈልጋቸዋልና እጃችንን እንዘርጋላቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረግን እናዳርሰው። ከታች አግማስ ኢትዮጵያ የሚለው የነሱን አካውንት ታጋረግላችኋለሁ። በተጨማሪ ደግሞ የላይቭ ፕሮግራሞችንም የእርዳታ ፕሮግራሞች እያከናወኑና ሁላችንም እንገኝ። ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሌላ ሰዎችም እንዲያግዙ ሰበብ ሁኑ። በትግራይ ክልል ህጻጽ ከተማ ምንድነው የተፈጠረው? በትግራይ ክልል ከሽሬ ከተማ ራቅ ብላ የምትገኘው ህጻጽ ከተማ ውስጥ በሚገኝ የተፈናቃዮች ካምፕ ውስጥ የሚኖሩ ወገኖቻችን በከፍተኛ ረሃብ ውስጥ ይገኛሉ እና መላው ኢትዮጵያውያን አስቸኳይ የምግብ እርዳታ ለሚያስፈልገው ወገኖቻችን ከምንጊዜውም በላይ በአፋጣኝ ልንደርስላቸው ይገባል። ዛሬም ድረስ በረሃብ ምክንያት የሰው ህይወት እየረገፈም ይገኛል እና መላው ኢትዮጵያውያን አስቸኳይ የምግብ እርዳታ እንዲያገኙ የአቅማችን እናግዛቸው። እንዲሁም ይህን ቪዲዮ ሼር በማድረግ ለበርካታ ሰዎች እንዲደርስ ድምጽም እንሆናቸው። ጋይስ አዲስ ቻሌንጅ ጀምረናል። የ100 ብር ቻሌንጅ። ሌላ ሪከርድ እንስራ፣ እስኪ ታሪክ እንስራ። በዚህ ንግድ ባንክ አካውንት ዲፖዚት ማድረግ ትችላላችሁ። የቻላችሁትን አቅም 100 ብር ከቻላችሁ 100 ብር፣ ከዛ በላይ ከቻላችሁ ከዛ በላይ ትልቅ ታሪክ ሰርተን ህዝባችን እናድን። እወዳችኋለሁ። يا خلافة ساتي يا خلافة كنتي دا خفنا تمحمد قلتو يا نكينا السببة كنتي تيقانو يا ناركبة يا خلافة ساتي يا خلافة كنتي دا خفنا تمحمد قلتو يا نكينا السببة قيعت انسلمتني يا ركبة تحتي دهاي أبشاي نابشاي قتكي زنببو زي زاري شاي نابشاي عدمني تغني حبه خزستمو أدخ تعنكي زي تغال وزناي سنك خزنكي ولا الكرسة ሰላም ጋይስ፣ ስለ ህጻጽ እንግዲህ አዲስ ዜና ይዤላችሁ መጥቻለሁ ከዶክተሮች ማለት ነው። ህጻጽ ላይ በረሃብ እየተቸገሩ ያሉት ወገኖቻችን ምንድነው የሚያስፈልጋቸው እንድናውቅ ሊስት ልከውልኛል። የሚያስፈልጋቸው ነገሮች ማለት ነው። መጀመሪያ የሚያስፈልጋቸው ዋነኛው ነገር ማለት ነው ሃይ ፕሮቲን ያለው ምግብ ነው። ሃይ ፕሮቲን ያላቸው ምግቦች በጣም ያስፈልጋቸዋል። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶላር ያስፈልጋቸዋል። ለሄልዝ ስቴሽኖች ማለት ነው፣ ለህክምናቸው ሶላር ያስፈልጋቸዋል። ከፀሐይ ኢነርጂ እያመጣ ኤሌክትሪሲቲ የሚሰጥ ማለት ነው። ገባችሁ አይደለ? ብዙ ሰዎች አሁን አልጋ ላይ ሊተኙ ይችላሉ ማለት ነው። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶሻል ወርከር ያስፈልጋቸዋል which is ለታላላቅ ሰዎች older people። አሁን ለምሳሌ እድሜያቸው ተለቅ ያሉ ሰዎች የሚያግዛቸው ሰው ያስፈልጋቸዋል ማለት ነው። የሚያለብሳቸው፣ የሚንከባከባቸው፣ ካጠገባቸው ሆኖ የሚቆም የሚያያቸው ማለት ነው። በዚህ ሰዓት ላይ ያስፈልጋቸዋል ማለት ነው። ለአሁን እንግዲህ
ኩከርስ እና ምግብ ማብላት የሚችሉ ሰዎች የሚያስፈልጋሉ ምግብ መስራት የምትችሉ ከሆነ እና ምግብም ማጉረስ የምትችሉ ከሆነ ካጠገብ ምክንያቱም አቅም የላቸውም ተዳክመው ነው ያሉትና ካጠገባቸው ሆናችሁ ማጉረስ የምትችሉ ከሆነ እነዚህ ሰዎች ያስፈልጋሉ ማለት ነው ስለዚህ እባካችሁ እነዚህ ሁሉ ነገሮች በተቻለን አቅም የየራሳችን ይዘን ወደ ሽረ ብንሄድ በጣም ደስ ይለኛል አቅም ካላችሁ ብዙዎቻችሁ ደግሞ ወደኔ አካውንት በመግባት ቲክቶክ አካውንት ላይ ባዮ ላይ ንግድ ባንክ አለ ፋንድ ማድረግ ትችላላችሁ ዲፖዚት ማድረግ ትችላላችሁ የተቻላችሁ አቅም እኔ ደግሞ ስንት ብር እንደደረሰን ሪፖርት አደርግላችኋለሁ ማለት ነው ስለዚህ ተጋግዘን እነዚህ ሰዎችን እናግዛቸው ጋይስ እወዳችኋለሁ በጣም Tay magkilo ko yun. Pagwarak ka. Alam godolo, alam godolo. Anak ko yun. تعالوا هيا زياس كستيكو يا واي ما انقطع بلا حف 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 سيدهم ودوه سيدهم سيدهم حف حف سيدهم حزر لهم متين يا خمس إذا حزر لهم متين يا خو جزاء مفتحي من تبيوت تسمحني حزر لهم متين الله قالاتي رخيدة بقدمك كمتية لرخيدة أخذت مع سماعة ميسن أسألون متيكم متسكم هي وقت كسر أجودهم من تتولع لي حزر لهم متين شنو الدعاء أيوة بعد مولو تسفاية بعد مولو تسفا بيوت هم تصنحني بعد مولو تسفاية شنو يا واي anak ko yun. تعالوا هيا احنا لهم احنا لهم سمعت الله سمعت الله حزوا ليهم دو ايش تبي يعني ايش تنو ليهم ضحال فقدي أيدر حساب فتالي عالم قدولو عالم قدولو فقدي ያለነው በአንድ ሀገር ውስጥ በአንድ ሰማይ ጥላ ስር ነው እውነታው ግን ለየቅል ነው እስኪ ላፍታ ልባችሁን ወደዚህች ህፃን አዙሩ እጆቿን ተመልከቱ ያዘችው ለዕቃቃ ጨዋታ የሚሆን የውሸት ማዕድ እንዳይመስላችሁ ጨካኙን ረሃብ ለማታለል አንጀቷን ለመደለል የምታደርገው የሞት ሽረት ትግል እንጂ እናቶችን አስተውሉ ማጀታቸው ከምግብ ይልቅ በባዶነት ተሞልቷል የላይኛው ፀሐይ ንዳድ ከውስጥ ረሃብ ጋር ተባብሮ የቤቱን ምሰሶ ምንጣፍ ላይ ዘርሮታል አባቶችን እዩ የትዳር አጋራቸው መውደቅ የልጆቻቸው ራበን ሪታ አንጀት እየቆረጠው ያንን ሰቀቀላ ለማየት ከደጅ ወጥቶ የለጋሽ እጅ ይጠባበቃል ይሄም አልበቃ ብሎ ይሄንን አካል ጉዳተኛ ታዳጊ ተመልከቱ ጉዳቱ ላይ ረሃብ ተደራርቦበት አቅም አጥቷል ወገን ዝም አንበል እኔ አቅሜ ድምጽ መሆን ነው እናንተ ደግሞ ለዚህ ድምጽ ምላሽ ሁኑ እባካችሁ እነዚህን ወገኖች አይተን እንዳላየን አንለፋቸው አደራ አደራ ይህንን ቪዲዮ ሁላችሁም ተመልክታችኋል በእነዚህ ቅን ሐሳቢዎች የተነሳ የአካባቢያቸውን ማህበረሰብ የተቸገሩትን የተራቡትን በማህበራዊ ሚዲያ ካጋሩ በኋላ የሁላችንም ልብ ተነክቷል ዛሬ ከአዲስ አበባ በሌሊት ተነስተን ሽሬ ከሽሬ ደግሞ 30 ኪሎ ሜትር ርቀት ላይ የምትገኘውን ህጻጽ ከተማ ያሉ እናትና አባቶቻችንን ልንጠይቅ እኛም ዝግጅታችንን ጨርሰን በሽሬ ከተማ እንገኛለን የሚያስፈልጋቸውን ድጋፍ ከነሱ በሰማነው መሰረት አሟልተን ወደ ቦታው እየሄድን ነው ከቦታው ላይ ያሉትን ነገሮች ለእናንተ እናካፍላለን ኑ
حطيتين هم تخونون بالله كل والله منهم عصمتني وصل بالله يا أخلين سلام بالله يا أخلين أديالات أديالا وعولا توار زي بالله تخرم يعني بينا كساب زمن لساس كندق ندايكون زيت منه تنافقت يا عبي زيت منه لا لا زيت منه تنافقت يا عبي زيت منه ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው። እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝ ነው? እውነት ለመናገር ስለ ሕፃት ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮሜንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕፃት ላይ በጣም ብዙ ሰዎች እየሞቱ ነው ያሉት፣ በረሃብም እየተሰቃዩ ነው ያሉት። ማልኒውትሪሽን አለ፣ ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነን ያለ ነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕፃት ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናውቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው قومني كوفي إني حزل يا خندو ولا عخني أيوه خنبا أنا كوي نير لا إهل ده قالن كده مسح ده صنغة كل يوم ناخلي تمناني كل يوم ناخلي تمناني زينا إذا رغبت احنا دخل نقوي اللي دار ده كذا أمين نيربا أمين نير تمام لو في راني أي نير هذي ناين جوهري ناين جوه نايت مالي زي ما بقول أدخلنا أبوي الدير يا بلاي يا حسين أستي إحنا أخي أمين أخي نزنا بتسمعي تاون كل ما يولع خنو يولع أنا ولا يولع أنا عليكم ما يدري استتصلي على الناس تعدي تصلي على لنا ጸሎት حقزنا أمبي እግዚአብሔር ተይልዎ از ቀረባ ጊዜ ንሽተይ ሰሙት ኮን ናይ ክልተ ሰሙ ቀለ ሒዝና ንመጽእ ሽራድ እዚያ ከጸብሕ ዲያ እዚያ
زي خير لي شكا انتي ناري صرت حق انا الشد قدم حزام ثاني يرجز اخي ادوي صرت نيرم كنت غزي نيرم واي صقمي اللي قالوا ما انصح لها شك خون الشد ሰላም ጋይስ እንዴት ናችሁ? አሁን ስለ ህጻጽ የሰማሁት አዲስ ዜና አለ። እሱም ልነግራችሁ እፈልጋለሁ። እንግዲህ እኔ ሐሳቤ ምንድን ነበር? እነዚህ በረሃብ እየተቸገሩ ያሉ ሰዎች ምግብ ይዘን ሰፖርት እንድናረጋቸው ነው። ግን እኔ አልገባኝም ነበር። ያልገባኝ ነገር ደግሞ ምንድነው ፕሮሰስ እንዳለው ነው። እንደዚህ አይነት ረሃብ ጋር ዲል ለማድረግ ማለት ነው መጀመሪያ ዝም ብለህ ሄደ ብስኩትና ጁስ መስጠት አትችልም። because ሊጎዳቸው ይችላል። ሰውነታቸው ብዙ ኒውትሪየንቶች ንጥረ ነገሮች እያጣ ነው ያለውና ስለዚህ ለምን ይህ ነገር በስነ ስርዓት አናደርገውም የሚል ሐሳብ መጣልኝ ማለት ነው። እኔ አሁን ያለሁት አዲስ አበባ ነው ያለሁት። አዲስ አበባ ሆኜም ደግሞ በስልክ እየደዋወልኩኝ እያወራው ነው ያለሁት ከብዙ ሰዎች ጋር በተቻለኝ አቅም ድጋፍ ለማሰባሰብ ማለት ነው። እና የተማርኩት ነገር ምንድነው አሁን የትግራይ ዶክተር አሶሲዬሽን ማለት ነው ብዙ ዶክተሮች ሆኖ እየተማከሩበት ይገኛሉ። ምክንያቱም ወደ ቦታው ሄደው አሰስ ማድረግ አለባቸው ወይ መፈተሽ አለባቸው። እነዚህ ሰዎች ምንድነው የሚያስፈልጋቸው? ምን አይነት ንጥረ ነገር ነው የጎደላቸው? ከዛ በህክምናው መሰረት ምግብ ይሰጣቸዋል ማለት ነው። ንጥረ ነገራቸው እንዲስተካከል እነሱም የበለጠ እንዲያገግሙ አሁን ካሉበት የኒውትሪሽን ወይም ደግሞ የንጥረ ነገር እጥረት ማለት ነው። ገባችሁ አይደል ጋይስ? ስለዚህ መጀመሪያ ስቴፓችን መሆን ያለበት ምን አይነት ምግብ ነው የሚያስፈልጋቸው እንወቅ። በተቻላቸው አቅም ብዙ ሰዎች ኦሬዲ ሽረ ላይ ይገኛሉ። እነዚህ ሰዎች ደግሞ ምግብ እያሰባሰቡ ነው ያሉት which is amazing በጣም አሪፍ ነው። ግን ደግሞ ዶክተሮቹም ያስፈልጉናል። ስለዚህ ዶክተሮቹ አሁን አውርተው ሲጨርሱበት እኔ መጥቼ አሳውቃቸዋለሁ ማለት ነው። እናም እኔ እዚህ አዲስ አበባ ሆኜ ከብዙ ካምፓኒዎች ጋር እያወራሁኝ የምግብ ካምፓኒዎች ጋር እያወራሁኝ ትራኮች ለመላክ እንግዲህ ወስኛለሁ ጋይስ። እና እዚህ ሆነን አሳውቃቸዋለሁ። ትልቅ የሆነ ለውጥም እናመጣለን ማለት ነው። ወዳቸዋለሁ። እንዴት በረሃብ እየተሰቃዩ እንደሆነ ተመልከት። ከ300 ሰዎች በላይ በህጻጽ ከተማ ውስጥ በረሃብና በህክምና ጉድለት እየሞቱ ፈጣሪ ግን እያየ እንዴት ዝም ይላል? ያቺ በረሃብ የተጎሳቆለችው እናት ትታያለች። ሄደህ እንድታግዛት እፈልጋለሁ። አንተ ፈጣሪ ነህ። ለምንድን ነው ሁሉንም ሄደህ በቀጥታ ማትረዳቸው? ችግር የለውም። የሰሊጥ ዳቦ ትፈልጋለህ? አዎ በጣም አምሮኝ ነበር። ወሰደው። እጆቼ ታሉ። አሁንም ቢሆን እኮ ዳቦውን መብላት ትችላለህ። እጆቼ ሳይኖሩ እንዴት ነው የምበላው? ቀጥታ በአፍህ መብላት አትችልም? አየህ፣ አፍ ቢኖርህም እንኳን ለመመገብ እጆቼ ያስፈልጉሃል። ልክ እንደዛው እኔ ፈጣሪ በሆንም እነሱ እንደምትመግባቸው ፈልጋለሁ። ተስፋ አደርጋለሁ እንደምትደርሱላቸው። سلاس عدي سنا سلاسة الناس سلاس عدي سنا سلاسة انت سنقدي انت سحريسي تتمليس عدي تتمليس تتمليس عدي ناس لاسي مدري قلت لونه مدري حكي يا ورقي مدري قلت لونه مدري حكي يا ورقي ولادي تقالوا ትግራይ ክልል በህጻጽ ከተማ ምንድነው እየተፈጠረ የሚገኘው? በርካታ እናቶች እያነቡ ይገኛሉ። በርካታ ህዝብም ታዲያ በችግር ውስጥ እንደወደቀ መረጃዎች እየወጡ ይገኛሉ። ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ ታዲያ በርካቶች በረሃብ እየተሰቃዩ በችግር ውስጥም መውደቃቸው እናቶችም በዚህ ችግር እያለቀሱ እያነቡ እንደሚገኙ መረጃዎች እየወጡ ይገኛሉ። የአካባቢው ወጣቶችም የሚችሉትን ያክል ድጋፍ ለማድረግ ጥረት እያደረጉ ይገኛሉ። ነገር ግን አሁንም ትኩረት ለህጻጽ ከተማ
ሊሰጥ ይገባል። ይህን መረጃ ሁላችሁም ሼር አድርጉትም ድምጽ እኑናቸው። በትግራይ ክልል ሰሜን ምዕራባዊ ቦታ ላይ የምትገኘው ጻጽ ከተማ በአሁኑ ሰዓት ላይ ሰዎች በረሃብና በችግር እየሞቱ እንደሆነ እየተነገረ የሚገኘው በብዙ ሺህ የሚቆጠሩ እናቶች፣ በብዙ ሺህ የሚቆጠሩ አባቶች፣ በብዙ ሺህ የሚቆጠሩ ህጻናትና ወጣቶች በአሁኑ ሰዓት ላይ በችግር ውስጥ የሚገኙት ረሃብ ላይ ነው የሚገኙት። እንግዲህ ብዙዎችም እየሞቱ ነው የሚገኙት በዚህ ረሃብ ምክንያት። ይሄ ከጀርባ የምትመለከቱት ደብዳቤ ወይ ደግሞ ከጀርባ የምትመለከቱት ኖቲስ በኦክቶበር 19 2025 የወጣ ነው። እንግዲህ ከወራት ከአንድ ወር ከምናምን በፊት ማለት ነው። ይሄ የምትመለከቱት ትኩረት ያሸዋል። ይሄ ቦታ ጻጽ የሚባለው ቦታ ላይ ትኩረት ያሸዋል። ሰዎች በረሃብ እየሞቱ ነው የሚገኙት። ማስ ዴዝ ወር ደግሞ በብዛት የሚፈጠሩ ሞቶች ሊፈጠሩ ይችላሉ የሚል ማስጠንቀቂያ ነበር እዚህ ጋር የተሰጠውና ኢሚዲየት ኖቲስ ወር ደግሞ አስቸኳይ የሆነ ኖቲስ ያስፈልጋል በሚል ነበረ ይህ ደብዳቤ ወጣው። ደብዳቤ እኛም ሳንሰማው መረጃውም እኛ ጋር ሳይደርስ እንግዲህ በአሁኑ ሰዓት ላይ በከባድ ሁኔታ ድርቅ እንደተመታና በከባድ ሁኔታ ረሃብ እንደገባ ነው የተነገረ የሚገኘው። በጻጽ ውስጥ ብዙ ሰዎች የሞቱ ነው፣ ብዙ ሰዎች ችግር ላይ ነው። ይሄን ቪዲዮ ይመለከተኛል ብሎ ለሚያስብ ኢትዮጵያዊ በሙሉ ላኩለት። ሁላችንም ለጻጽ መድረስ አለብን። በተቻለና አቅም ለነሱ ደርሰን ነፍሳቸውን መታደግ አለብን። በጣም ነው የሚያሳዝኑት። በነገራችን ላይ ቪዲዮቹን ካያችሁ ሰዓት ላይም ወጣቶች እንደምትመለከቱት ከባድ እንቅስቃሴ እያደረጉ የሚገኙት እዛ አካባቢ የሚገኙ ህዝቦችን ለመርዳት እነሱ ብቻቸውን በቂ አይደሉም። እኛም መጨመር አለብን እዛ ላይ። ስለዚህ ሁላችሁም ለዚህ ቦታ ለጻጽ ቦታ ድምጽ መሆን አለባችሁ ብዬ ጥሪን አስተላልፋለሁ። تدبنا كيد كان دو يحليلا تزحسوكم وديات دلا اسكدبنا كيد كان دو يحليلا تلاغني دبنا كده ليلا جزانا اجرو بلا نزادي كندخن